አንድ ደግሞ በዚሁ ላይ የምጨምረው ደግሞ አሁን የለጋሃር የጤና ቡድን የተመሰረተ አለ። በጣም ደስ የሚሉ ናቸው። በጣም አንጋፋ ናቸው። በጣም የተጫወቱ ናቸው። ብዙ ነገር ያዩ ናቸውና ያ ነገር አላለ እንዲጎለበት ማድረግ እንዳለ በሌላ ደግሞ አጋጣሚ ደግሞ ወጣቶችን ደግሞ ማፍራት ይቻላል ደግሞ ብያስባለሁ። አላለ እነሱ ብዙ ነገር ላይፍ አይተዋል። ብዙ ነገር ኳስ ተጫውተዋል። የኳስን እንትን አይተዋልና ለወጣቱ ደግሞ ታዳጊ ላይ ደግሞ ብትሰሩ እኔ ብዬ ማስበው ታዳጊ ላይ ደግሞ ቢሰራ በዚህ ላይ ቢኔ የምታውቀው ነገር ካለ ያው እኔ ባለፈውም እንደውም ጠርተውኝ ነበር እነ ቦቼ ምናምን አማረብ ጠርተውኛል። እኔ አሁን ለምሳሌ እንደ ግብአት ይሆናል እኔ አላውቅም አሰራሩ። ሻላ ጤና ስፖርት ማህበር አለ 10ኛ ዓመታችን እያከበርን ባለንበት ወቅት ነው ያለነው። ትልቁ ነገር ምንድነው? ትልልቆች ተጫውተው ያሳለፉ እንደ ቦርድ ናቸው። ዝቅ ብሎ ደግሞ ከ50 በላይ ይጫወታሉ። ዝቅ ብሎ ደግሞ ከ30 በላይ ይጫወታሉ። ዝቅ ብሎ ደግሞ እንደ ፕሮጀክት አለ ማለት ነው። ይባላል እንደ ፕሮጀክት አለ። ትልቁ ነገር ወጣቱ ላይ ነው። አሁን ትልልቆቹ አይጫወቱ አይደለም ይጫወቱ፣ ግን እነሱ ከላይ ሆነው ሰፈሩን ራን ማድረግ ይችላሉ። ሰፈሩን ራን ማድረግ ይችላሉ። በቃ ለምንድን ነው ለምሳሌ የማሊያ ችግር የለም። ጎፈሬም አለ ሰንበዲም አለ። የማሊያ ችግር የለም። ያ ነገር ታግዞ በቦርድ ተመርቶ ወጣቶች ላይ ቢሰራ ወጣቶቹ ደግሞ በየክለቡ የሚሄድበትን ነገር የሚፈሩበትን ነገር ወጣቱ ወደ ክለብ የሚሄድበትን ነገር ታዳጊ ወደ ታዳጊ ብሔራዊ ቡድን የሚሄድበትን ነገር ማመቻቸት ቢቻል ትልቁ ነገር ታዳጊና ታዳጊ ላይ እኔ አሁን ለምሳሌ ተጫዋች ብትለኝ ያቅ ትልልቆቹን ተጫዋች ብትላቸው ያያየው ነው። አሁን ደረጀ ባሪያውን አይቻለው፣ እነ ታየን አይቻለው፣ እነ ሰሌ ምናምን ነገር አይቻለው። የማያግዙበት ምንም ምክንያት የለም። ማገዝም አለባቸው። በቃ ማገዝም ወጣቱ ላይ መሰራት አለበት፣ ታዳጊው ላይ መሰራት አለበት። ስለዚህ እነ ዮባ እነ ዮናስ እነ ሳንቾ ሳንቾ ልጅ ነው አይቻው ሳንቾ ነው ማለት ነው። እነ ኡቺ ያሉ አይደል? እነሱ ደግሞ ከነሱ በታች ያሉትን ደግሞ ማምጣት ነው እንጂ ከየት ይመጣሉ? እኔ ካልጠራቸው ኡቺ ካልጠራቸው ዮናስ ካልጠራቸው ከየት ይመጣሉ? መጥተው መጫወት አለባቸው። መጥተው ማገዝ አለባቸው። እነሱ ደግሞ አግዘው ደግሞ ክለብ መላክ የማን አለ አንገት ያለች አሁን ለምሳሌ እኔም አለው እና አቤል ምናምን አሉ። በጣም የተለያዩ ክለቦች ያውቃሉ። ሄደው እንዲሞክሩ ማድረግ ሳፖርት ማድረግ ለምሳሌ 10,000 ሰው ሊመዘገብ ይችላል። ከ10,000 3,000 2,000 እንኳን ሲቀር ሂዱ ማለት ከ5,000 ከ10,000 ላይ ታዩ ይችላል። የሆነ መደገፍ አለባቸው። ለምን እኛም እነሱን እያየን የተጫወትነው እኮ እነዚህ ልጆችም ደግሞ እነሱን ማገዝ ግዴታ አለባቸው ባይነኝ። በጣም ቢኔ ትክክል። ያው እኛ ምን ሐሳብ ያነሳ ነው የምትሰሩት ስራ በጣም ደስ ይላል። ግን እናንተ ጋር አቅም ስላለን አይደል? እናንተ ጋር ብዙ አቅም አላችሁና ወጣቱ ላይ ደግሞ ከምንም በላይ ለወጣቱ ነው እንትን ማለት ያለባችሁ። ወጣቱ ላይ ደግሞ ብትሰሩ የምትሰሩት ስራ በጣም ወደነዋል፣ አሪፍ ነው እላለሁ። ሌላ ደግሞ ቢኔ ወደ አንተ ደግሞ መጣው ደግሞ የምትሰራው አካዳሚ አለ፣ ፕሮጀክት አለ። በጣም ከምንወደው ከምናከብረው ከምን ያህል ተሾመ ጋር ነው የምትሰራው እና እንዴት ነው አካዳሚው? ምን አይነት እንትን ያለው ለወጣቶች ምን ያህል እንትን አለው? አላለም መንገዱ ክፍት ነው? በዛ ላይ ደግሞ ለጨርቆስ ደግሞ ወጣቶች ደግሞ ያው እንደ ጨርቆስ ደግሞ አላለ ወጣቶች ደግሞ ቢኒም ስላለ ምን ታጋዝ ምን ታስቧል? አላማችሁስ ምንድነው ለማለት ነው? በኤምቲ አካዳሚ በምን ያህል ተሾመ አካዳሚ ውስጥ የአምስት የኮቺንግ ስታፎች አሉ። ያው ምን ያህል በጣም ቅን ሰው ነው። እዛ አጋጣሚ ታናሽ ነው፣ ቅን ሰው ነው። በ58 ኪሎ እና በ60 ኪሎ ነው ናሽናል ቲም የተጫወተው። ስለዚህ እሱ ትክክለኛ አርአያ ሊሆን ይገባል። በኪሎ እግር ኳስ ጨዋታ የለም። ናይጄሪያን የሚያክል ቲም ምን ያህል ተሾመ ነው ያቆማቸው። ስለዚህ ምን ያህል ተሾመ በዚህ አጋጣሚ በጣም ማከብረው በጣም ወደው ወንድሜ ነው። እዛ አካዳሚ ውስጥ ትልቁ ነገር መስዋዕት የከፈሉለት አሁንም የአራት ቀበሌ ልጆች ናቸው። የሰፈሩ ልጆች ማለት ነው። ሰፈሩ ልጆች እዛ አርቲፊሻል ሜዳ ሲሰራ ሁሉ ምን ያህል መከበር አለበት፣ ምን ያህል መያዝ አለበት ሜዳው ተብሎ የሰፈሩ ልጆች ናቸው። አሁን ምን ያህል ተሾመ አካዳሚ ውስጥ ከ20 በላይ በነፃ የሚሰሩ አሉ። ከ20 በላይ የሰፈሩ ልጆች እንዲሁም ደግሞ 10-12 ልጆች ደግሞ የችግርተኛ ቤተሰብ ልጅ ሊስትሮች አሉ። ጎበዝ ልጆች አሉ። እነዛን ያማከለ ነው እና በየካታጎሪው አለ ከ10 ዓመት እስከ 12 ዓመት ከ12 ዓመት እስከ 14 ዓመት ከ14 ዓመት እስከ 17 ዓመት ድረስ በሶስት ካታጎሪ ተከፍሎ ነው እየሰራን ያለ ነውና ለሰፈሩ ልጆች ሟች ነው። የሰፈሩም ሰው ደግሞ ሟች ለሱ ሟች
እና በዚህ አጋጣሚ ይሄን እየሰራን ያለ ነው። ታንኪዩ ምን ያህል ተሾመን በዚህ አጋጣሚ ታንኪዩ። ወደ ጨርቆስም አውርደን ማንሰራበት ምንም ምክንያት የለም። እና በለው ነገ ምን ያህል እና በለው የሆነ ሜዳ ቢመቻች ህፃናቶች ለመስራት እኔም ፈቃደኛ ነኝ። ምን ያህልም ፈቃደኛ በጣም እኛም ያው በዚህ ይቀጥል ነው ምን ያህል በጣም የምንወደው የምናከብረው በጣም እውነትም ፕሪሚየር ሊግ ላይ አብዛኛው ቀጫጫ ሰው ሲታይ ይሄ ምን ሊጫወት ነው ምናምን ነበር የሚባለው። ምን ያህል ተሾመ ግን ምን ያህል ሲያንቀለቅላቸው የናይጄሪያ ተጫዋቾችን ስንቱን ሲያንቀለቅል የነበረ ጊዮርጊስም ምናምን የተለያየ አፍሪካን ተጫዋቾች አሉ። እንዴት እንደሚያደርጋቸው የሚታወቅ ነው። ምን ያህል ያው ከቢኒ ጋር አሪፍ ስራ እየሰራችሁ ነው። በርቱ ብያለሁ። በጣም እኔ በትንሽ እንትኔ በርቱ ብያለሁ። በመጨረሻ ቢኒ በመጨረሻ ቀረ የምትለው ቃና ላጠቃለውና ለቤተሰባችን ቀረ የምለው ነገር የለም። በዚህ አጋጣሚ አብራችሁ ለተጫወታችሁ አብራችሁ ላደጋችሁ እዚህ ደረጃ እንድደርስ ትንሽም ቢሆን ብትሆን እግር ኳስ ውስጥ አብራችሁ ለረዳችሁኝ ያገዛችሁኝ በጠቅላላ ከልብ ከልብ አመሰግናለሁ። ክብረት ይስጥልኝ። እናንተን አይቼ እናንተን ተመልክቼ ነው አሁን ለቆምኩበት የደረስኩትና ታንኪዩ እግዚአብሔር ይስጥልኝና በዚህ አጋጣሚ ዳዳ አንድ ነገር ልንገርህና ትንሽ ላስቅህና በቃ መድን ስገባ በጣም ደስ ከማለት የተነሳ እና ወዲሁ ነቄራ ምናምን ፕሮጀክት ገብተው በቁምጣ ሰፈር ውስጥ ቆመዋል። ከዛም በኋላ የወንደሰን ቂንጬ የምትባላለች ፖሊስ ክትትል የእሱ አባት ናቸው። ጋሽ ኃይሌ ይባላል። ጋሽ ኃይሌ አልኳቸው ለምን የኢትዮጵያ መድን ድርጅት ስፖርት ክለብ ይላል ሰርቪሱ ኮስተር ነች ለምን በጨርቆስ አልፍም አልኳት። በመሽፈረክ ያወርዱ ምን ቢኒያም ለአንተ ደግሞ ይገባላል ማለት ነው። ገባን መስጠት ጉርድ ነው። እነ አለሜ እና አመዱ ምናምን ቆሙ። እሱ ነው ጋሽ ኃይሌ እዚህ ጋር ነው ጉርድ ከፍቼ ወደ ቤት እጄ ስወጣ የበቀለ ልጅ ይሄው የመድን ሰርቪስ አውርዶ ደስ ይላል። ብቻ በዚያ ላይ ታንኪዩ የለጋርና የጨርቆስ ልጆች በጠቅላላ ታዳጊዎችን በርቱ። ምንም የማይቻል ነገር የለም፣ ይቻላል። ራሳችሁን ጠብቁ፣ ዲሲፕሊን ሁኑ። በቃ የማይቻል ነገር የለም። ታገሱ። ዛሬ ወደክ ማለት ነገ አትነሳም ማለት አይደል። ዛሬ አልተያዝክም ማለት ነገ አትያዝም ማለት አይደል። በአንድ ቀን ውስጥ እኔ በሁለት ወር በሶስት ወር 7 ክለብ ሞክሬያለሁ። ሰባቱም ጋር ደግሞ እግዚአብሔር ይመስገን በሻወፌ ስም ሄጄ ሞክራለሁ። በእና መዶ ስም ሄጄ ሞክራለሁ። በተለያየ ስም ሄጄ ሞክራለሁ። ግን መጨረሻ ላይ እህል ውሃይ ፋዘር አርጀንቲናን ስለሚወድ ስለነበር የመድን ማለት አርጀንቲና ነው ብዬ መድን ፈራ እና ያ ሁሉ ታግሰን መከራችንን በልተን ነውና ታገሱ ለማለት ወጣቶችን ታንኪ በጣም ያው እንግዲህ ከቢኒ ጋር የሚገርም ቆይታ ነው ያሳለፍነው። በጣም ደስ ብሎኛል። እኔ ቢኒ እንደውም ባይልም አላወራንም በጥቂቱ ነው እንትን ያለ ነው። ሌላ ቀን ደግሞ ሌላ ጊዜ ደግሞ በሰፊው ደግሞ ከሌላ ጀማው ጋር ደግሞ አንድ ላይ ሆነን ደግሞ እንገናኛለን። በዚህ አጋጣሚ ግን ያው ሌላው ሊደነቅና ሊበረታታ የሚገባው ኮሎኔል አወል መቴን ለኢትዮጵያ እግር ኳስ ትልቅ ባለውለታ ትልቅ ዋጋ የከፈለ ሰው ነው። ዛሬ እግር ኳሱ 40 ሺህ 50 ሺህ 100 ሺህ 400 ሺህ የሚከፈለው ኮሎኔል አወል ባመጣው ነገር ነው። እና ኮሎኔል አወል የምን ጊዜም ለኔ ምርጥ ሰው ነው። በጣም ነው የምወድ፣ በጣም ነው የማከብረው። ኮሎኔል ገሬ የደደቢት ስታፉን በጠቅላላ ባለ ሰማያዊ አርማ የደደቢት ህብር ዜማ ብለን ከጨርቆስ ከፍ ያደረግነው የጨርቆስ ልጆችና የለጋር ልጆች ታንኪዩ ዳዳዬ ክብረት ይስጥልኝ። አንተም ይሄን ሚዲያ አንተ ብለህ ጠብቀህ ታግሰህ ጠርተህ ስላከበርከኝ እግዚአብሔር ያክብር፣ ያሰብከው ይሳካ ከማለት ውጪ እናንተም በርቱ። በጣም እግዚአብሔር ይርዳ። አሜን። እናግዘውም ነገር እንተጋገዛለን። አንተም ተስፋ እንዳትቆም እሺ፣ በርቱ ከማለት ጋር ነው። ታንኪዩ ቢኒዬ፣ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ክብረት ይስጥልኝና ጤና ይስጥልኝ። ያው ቤተሰቦች ሁላችሁም ያው አሪፍ ጊዜ ነው ያሳለፍነው። በቀጣይ ደግሞ እንገናኛለን። ሰላም